بسم الله الصلاة والسلام على نبينا وحبيبنا محمد صلى الله عليه وسلم السلام عليكم ورحمة الله وبركاته አባቢ ፊላህ ኢንሻአላህ ኡሱሉ ሰላሳ ኪታብ ክፍል 3 ከባለፈው የተቆረጠ ማለት ነው። አሳኒየቱ ሁለተኛው አነላህ አላህ እኮ ላ የርዳ አይወድም አዩሽረከ የሚጋራን መዐሁ ከሱ ጋር አሐዱን አንድንም አካል ፊ ኢባደቲሂ በአምልኮ ላ መለኩን ሙቀረብ የቅርብ መላኢካም ቢሆን ወላ ነቢዩን ሙርሰላ የተላኩ ነቢያቶችን ቢሆኑ ከአላህ ሱብሓነሁ ወተዓላ ኢባዳ ጋር የሚሻረኩበት አንድ ምክንያት የለም። አላህም አይወድም ማለት ነው። ወደሊሉ ቀውሉሁ ተዓላ ማስረጃው ደግሞ ከፍ ያለው ጌታችን አላህ ሱብሓነሁ ወተዓላ ንግግር ነው። ወአነል መሳጅደ መሳጅዶች እኮ ሊላሂ ለአላህ ናቸው። ፈላ ተድዑ አትጣሩ መዐላሂ ከአላህ ጋር አሐዳ አንድንም አካል። አሳሊሰቱ ሶስተኛው አነ መን አጠዐ ረሱለ መልእክተኛውን የታዘዘ የተከተለ ወወሐደ አላህ አላህን ደግሞ ብቸኛ ያደረገ ላ የጁዙ ለሁ ለሱ ደግሞ አይበቃለትም መዋላቱን ሊወደጅ አይበቃለትም። መን ሐደ አላህ ወረሱለሁ አላህንና መልእክተኛውን ያመፀን ሰው ወዳጅ አድርጎ ሊይዝ አይበቃለትም። ወለው ካነ ቢሆንም እንኳ አቅረቡ ቀሪባ የቅርብ ዘመድ ቢሆንም እንኳ። ወደሊሉ ማስረጃው ቀውሉሁ ተዓላ ከፍ ያለው ጌታችን ንግግር ነው። ላ ተጂዱ ቀውመን ህዝቦችን እኮ አታገኛቸውም ዩእሚኑነ የሚያምኑ ቢላሂ በአላህ ወልየውሚል አኺር በመጨረሻውም ቀን የሚያምኑ ይዋዱነ ሲወዱ አታገኛቸውም። መን ሐደ አላህ ወረሱለሁ አላህንና መልእክተኛውን ያመፀን ሰው ወዳጅ አድርገው ሲይዙ አታገኛቸውም። ወለው ካኑ ቢሆኑም እንኳ አበአሁም አባቶቻቸው አው አብናአሁም እንዲሁም ደግሞ ልጆቻቸው አው ኢኽዋኑሁም እንዲሁም ደግሞ ወንድሞቻቸውም አው አሽራተሁም እንዲሁም ደግሞ የቅርብ ዘመዶቻቸው ቢሆኑም አላህና መልእክተኛውን ያመፀውን ሰው ወዳጅ አድርገው ሲይዙ አታገኛቸውም። ኡላኢከ እነዚያ ከተበ ጽፎላቸዋል ፊ ቁሉቢሂም በልቦቻቸው ላይ አልኢማነ እምነትን ኢማንን ጽፎላቸዋል። ወአየደሁም አጠነከራቸው ወይም አገዛቸው ቢሩሒን ሚንሁ ከሱ በሆነ መንፈስ ዩድኺሉሁም ያስገባቸዋል ጀናትን ጀነትን ተጅሪ የምትፈስ ሲሆነይ ሚን ተሕቲሀል አንሃሩ ከበታቿ የሚፈሱ ወንዞች ያሉባትን ጀነት ያስገባቸዋል። ኻሊዲነ ፊሃ እነሱም ደግሞ በዛች በጀነት ውስጥ ዘውታሪዎች ናቸው። ረዲየላሁ ዐንሁም አላህ ከነሱ ወደደላቸው። ወረዱ ዐንሁ እነሱም ደግሞ ከአላህ የተሰጣቸውን ወደዱ። ኡላኢከ እነዛ ሒዝቡላሂ የአላህ ህዝቦች ናቸው። አላ አዋጅ ኢነ ሒዝበላሂ የአላህ ህዝቦች እኮ ሁሙል ሙፍሊሁን ነፃ የሚወጡት እነሱ ናቸው ይላል።